እሺ አሁን እጄ ቆሻሻ ነው ንጹህ ነው። አምስተኛው ቀን የዛሬው ቀን ወሳኝ ነው። ልብ ብለሽ አድምጪ። በጣም ወሳኝ ነው። የትም እንዳትሄጂ ስሚኝ። ንስሐ ግቢ። በቃ እቺ ቃል በጣም እንደምታስፈራሽ አውቃለሁ፣ እረዳሻለሁ። እንዴት ንስሐ መግባት እንዳለብሽ አብራራለሁ። እስከ መጨረሻው ድረስ አንቺ ኮፒ ሊንክ እያደረግሽ በጆሮሽ አድምጪ፣ በደንብ እያስተዋልሽ ማለት ነው። ንስሐ ሲባል ሁላችንም እንደነግጣለን፣ ግን በዚህ በአምስተኛው ቀን ንስሐ መግባት አለብን። ለምን መሰለሽ? ጸሎት ብትጸልይ ብትሰግጂ ምን ብትይ ንስሐ ካልገባሽ የሆነ ቫልዩ ይቀንስብሻል። ስለዚህ ንስሐ መግባት አለብሽ። እኔ እኮ ንስሐ አባት የለኝም ልትይን ትችያለሽ። ንስሐ አባት የሚያዘው አጠገብሽ ካለ ቤተክርስቲያን ሄደሽ ሲቀድሱ ከምታያቸው ወይም ቀድሰው ከወጡ ካህናት ወይም እዛ አካባቢ ካሉ ካህናት ከቄሶች፣ ዲያቆን አላልኩም፣ ከቄስ ማለት የጠመጠሙ ማለት ነው። የጠመጠሙ ቄሶች ተለቅ ያሉ ገዘፍ ይላሉ ትንሽ ማለት ነው። ያው ከዲያቆን የተወሰነ ፊታቸውም ራሱ ይናገራል። ዲያቆን ወጣት ነው፣ ትንሾች ናቸው። ከዛ ወጣት ቢሆን አይጠመጥምም። ቄስ ደግሞ ይጠመጥማል። ካልጠመጠመ ደግሞ ቆብ ያደርጋል። ያ ቄስ ይባላል። እዛ ሰውዬ ጋር እዛ ጋር ነው የምትሄጂው። እዛ ጋር ትሄጂና አባቴ ንስሐ አባት መያዝ ፈልጌ ነበረ፣ እርሶን ንስሐ አባቴ አድርጌ ለያዞት ብለሽ ጠይቂ። እንደዚህ ነው የሚደረገው። እውነቴን ነው የምልሽ። ጠይቂ። እሳቸውም እሺ የኔ ልጅ ነው የሚሉት። ምክንያቱም ንስሐ መስጠት የእሳቸው ግዴታ ነው። ንስሐ መቀበል አለባቸው። ምክንያቱም ይህ ከክህነት ስራዎች መካከል አንዱ ንስሐን መቀበል ስለሆነ ማለት ነው። ስለዚህ እሳቸው እሺ ይሉሻል። ከዛ በኋላ ቀጠሮ ታስይዣለሽ ማለት ነው ፕሮግራም። በዛው ዕለት ምናልባት መንገድ ላይ ከሆነ እዛው ጋር የማይመች ቦታ ላይ ከሆነ የተገናኛችሁት በቃ እሁድ ጠዋት በዚህ ሰዓት እንድጠብቂኝ ትባያለሽ። ወይ ደግሞ በሚመቻችሁ ሰዓት አንቺ ስራ በማይኖርሽ እሳቸው በሚመቻቸው ሰዓት እዛው ቤተክርስቲያን ግቢ ውስጥ እዛው ተቀምጣችሁ ንስሐሽን ትናገሪያለሽ። ያደረግሽውን ነገር በሙሉ ሳትደብቂ እያንዳንዱ ነገር ዲቴል በጸጸት በእንባ እያለቀስሽ እግዚአብሔርን አሳዝኘዋለሁ፣ እግዚአብሔርን በድየዋለሁ፣ እንዲህ አድርጌ ይቅር ይለኝ ዘንድ ንስሐ ስጡኝ ብለሽ ንስሐሽን ትናገሪያለሽ ማለት ነው። ከዛ በኋላ እሳቸውም ልጄ እግዚአብሔር በእውነት አዝኖብሻል፣ እግዚአብሔርን አሳዝነሻል፣ እንደዚህ መበደል አልነበረብሽም፣ ግን እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ይቅር ይልሻል። ስለዚህ መንፈሳዊ ህይወትን እንድትለማመጂ እንዲሁ ዝም ብሎ እንደመቆንጠጥ ያክል ይሄ አሁን የሚሰጥሽ ቀኖና የሚሰጥሽ ነገር ለኃጢአትሽ ካሳ ሊሆን አይደለም። ግን እስኪ መንፈሳዊ ህይወቱን ተለማመጂው፣ እንድትለማመጂ ግልጽ ነው። እንዲሁም እንደው ትንሽ እንደመቆንጠጫ ነገር እንደው ዝም ብሎ ማለት ነው። እንደው የፍቅር ነው ዝም ብሎ ማለት ነው። ከዛ ወይ ስገጂ ትባያለሽ፣ ወይ መጽውጪ ትባያለሽ፣ ወይ ጾሚ ትባያለሽ፣ ወይ ጸልይ ትባያለሽ። ያንን ትቀበያለሽ ማለት ነው። በዚህን ያህል ቀን ይሄን ያህል። ከዛ ያንን ነገር ለምሳሌ በቀን 41 ስገጂ ለ7 ቀን ተብለሽ ከታዘዝሽ በቀን 41 ጊዜ ትሰግጃለሽ ማለት ነው። 7ኛው ቀን ሲሞላ ተመጪና አባቴ ያዘዙኝን ምን ብያለሁ ፈጽሜያለሁ ትያለሽ። ከዛ በኋላ እሳቸው ፍትሐ ዘወልድ የሚባል ጸሎት አለ የቤተክርስቲያናችን ማለት ነው። ይሄ ካህናት ነው እነሱ ያውቁታል። ስለዚህ እሱን ጸሎት አንቺ ጎንበስ ትያለሽ፣ እሳቸው ይጸልዩልሽና ከዛ በስምሽ ማለት በክርስትና ስምሽ ይጸለያል። ከዛ በኋላ እማይሰራ ኃጢአት እግዚአብሔር ይፍታ ሲሉሽ ማለት ነው ያ ሁሉ ኃጢአት ተደመሰሰ። አንቺ ንጹህ ሴት ነሽ ማለት ነው። ከዚህ በፊት ላደረግሽው ኃጢአት ንስሐ ለገባሽበት ለሳቸው ለነገርሽበት ማለት ነው አንቺ አትጠይቂ። ለምሳሌ ሰርቀሽ ቢሆን ኖሮ እና ንስሐ ገብተሽ እግዚአብሔር ይፍታ ከተባልሽ በኋላ አንቺ ሌባ አይደለሽ።
ንጹህ ሴት ነሽ። በንስሐ ታጥበሻል፣ ንጹህ ነሽ። ለምሳሌ እኔ እጄ የሆነ ቆሻሻ ነካ አይደለ? ከዛ በኋላ ታጠብኩት። ከዛ በኋላ እጄ ንጹህ ሆነ አይደል? እሺ አሁን እጄ ቆሻሻ ነው? እጄ ቆሻሻ ነው? ንጹህ ነው። አንቺም ንስሐ ስትገቢ ንጹህ ነው የምትሆኚው። ያ ቆሻሻ የለም፣ በንስሐ ታጥቧል አልቋል። የለም በቃ ንጹህ ነው የምትሆኚው። ስለዚህ ታዲያ ንጹህ መሆንን አትፈልጊ? ንጹህ ሴት እረፍት እኮ ነው፣ ሰላም እኮ ንስሐ ሰላም። ጭቅጭቅ የለብሽ። እንደዚህ በድየው እንደዚህ አድርጌ የለም። ንጹህ ሴት ነሽ አንቺ፣ በቃ አትጠየቂም። ስለዚህ ምን በይ፣ ነይ ንስሐ ግቢ፣ አትፍሪ። ሁሉም ሰው እኮ ንስሐ ነው የሚገባው። ሁሉም ሰው አትፍሪ። ምንም እቺን ታክል እንዳትፈሪ። ነይ ንስሐ ግቢ። ከዛ በኋላ ደግሞ በስድስተኛው ቀን ምን ማድረግ እንዳለባችሁ ደግሞ እነግራችኋለሁ። ረስቸው። በካቴድራላችን በአዳማ ናዝሬት ደብረገነት ቅድስት ኪዳነ ምህረት ካቴድራል በታላቅ ድምቀት የካቲት 16 የኪዳነ ምህረት በዓል ይከበራል። ስለዚህ በአዳማ የምትገኙ እንዲሁም በሞጆ በደብረ ዘይት በአዲስ አበባ 45 ደቂቃ ከአዲስ አበባ አዳማ ስንት እንደሆነ ታውቃለህ? 45 ደቂቃ መታችሁ ከኪዳነ ምህረት ረድኤት በረከት ተሳትፋችሁ እንድትሄዱ ድንግል ማርያም ኪዳነ ምህረት የነገሯትን እማትረሳ የለምኗትን እማትነሳ እርግጠኛ ሆኜ የምነግርሽ ነገር ልጅ ላጡ ልጅ የሰጠች እኔ ምን ብዬ በቃ ኑና አይታችሁ ትሄዳላችሁ ማለት ነው። መታችሁ ተባርካችሁ በረከት ተቀብላችሁ ታቦት አውጥታችሁ አንግሳችሁ ቅዳሴ አስቀድሳችሁ ትመለሳላችሁ። እንዳትቀሩ። አብይ ጉባኤም ተዘጋጅቷል። ከመቼ ጀምሮ? ከ13 የካቲት 13 እስከ 16 ድረስ በጣም የምትወዷቸው አባታችን አባ ሕርያቆስ ሳይቀር የተገኙበት የኪዳነ ምህረት ወዳጅ የሆኑት እሳቸውም የኪዳነ ምህረት ወዳጅ ናቸው። ስለዚህ ለኪዳነ ምህረት እሳቸውም በዚህ ጉባኤ ላይ ተጋብዘዋል። ስለዚህ እናንተም መጣችሁ እንድትማሩ እንድትገለገሉ ከጉባኤው እንድትሳተፉ ብለን በታላቅ አክብሮት ጋብዘናችኋል። እንዳትቀሩብን። ሰላም እግዚአብሔር ከሁላችን ጋር ይሁን።